ኦኬ ጋይስ ቴስቲንግ ማድረግ እንግዲህ የትሬዲንግ አንደኛው ፓርት ነው። ሰው ባክ ቴስት ማድረግ አለብን። ስትራቴጂያችንን ቴስት ማድረግ አለብን፣ መፈተን አለብን። ሰው ብዙዎቻችሁ ላይቭ ላይ ቲክቶክ ላይቭ ላይ የጠየቃችሁ የነበረ ፊክስ ሪፕላይን እንዴት እንደምንጠቀም ወይም ደግሞ ምን ላይ ባክ ቴስት ማድረግ እንደምንችል ማለት ነው። ሰው አሁን አሳያችኋለሁ። ቀጥታ ትሄዱና በስልክም ሆነ በኮምፒውተር ኤፍኤክስ ሪፕላይ ብላችሁ ሰርች ታደርጋላችሁ ማለት ነው። ከዛ ኤፍኤክስ ሪፕላይ ዌብ ላይ ትገባላችሁ። ከዛ በኢሜይላችሁ ሎጊን ታደርጋላችሁ ማለት ነው። ትገባላችሁ በኢሜይላችሁ ተጠቅማችሁ እንደን ይሄ ይከፍተላችኋል ማለት ነው። ይሄ ሌላ ክላስ ፕራይቬት ክላስ ስንማር ባክ ቴስት እያደረግን የነበረው ነው። ሰው ይሄ ላጥፋላችሁ እና ከዛ እንደዚህ ቀጥታ ይመጣላቸዋል። ዳሽቦርድ ሴሽኖች ምናምን እንደዚህ ይላቸዋል። ከዛ እንዴት ነው ጆርናል የምታደርጉትን የሚለው ስናይ እንደዚህ ከከፈተላችሁ በኋላ ኒው ሴሽን ትሉታላችሁ። ከዛ ሴሽናችሁን የፈለጋችሁትን ስም መስጠት ትችላላችሁ። ለሳይ ትሬድ እንበለውኛ ደስ ያለንም ማለት ነው። ትሬድ የምታደርጉት አሴቱ ጋር ትጽፋላችሁ። ጎልድ ከሆነ ጎልድ መጨማመር ትችላላችሁ። ዩኤስዲ ጄፒአይ የፈለጋችሁትን ፔር እዚህ ጋር አሴታችሁን ትጽፋላችሁ ማለት ነው። ባክቴስት ልታደርጉት የፈለጋችሁትን። ከዛ የመቼ ዳታ ነው ባክቴስት ማድረግ የፈለጋችሁት ይላችኋል ማለት ነው። ለሴኛ የ2024 ዳታ የ2024 ጃንዋሪ ከዚች ከአንድ ጀምሮ ነው ባክቴስት ማድረግ የምንፈልገው ካል እንደዚህ እናስገባለን ቀኑ ማለት ነው። ከዛ የመጨረሻውን ቀን አውቶ አፕቱዴት ታደርጋላችሁ ማለት ነው። ራሱ አውቶ ያደርጉላችኋል። አንድ ወር ነው ባክቴስት የሚያስደርጋችሁ። ከአንድ ወር በኋላ ይዘጋባችኋል። አሳያችኋለሁ እንዲህ እንደሆነ እሱም ከዛ በኋላ ክሬት ሴሽን ትሉታላችሁ። ቀጥታ ያስገባችኋል ማለት ነው። ቀጥታ እንደዚህ ከገባችሁ በኋላ እንደዚህ ነው ቀጥታ የሚመጣላችሁ። እዚህ ጋር 1 ሚኒት የሚላል ይሄኛው ፍጥነቱን መቆጣጠሪያ ነው። የምን ያህል ካንድል ነው ባንዴ እንዴት የምትፈልጉት ነው። ለሰ የ50 ሚኒት ከዛ እዚህ ጋር ትንሽ ፈጠን ማድረግ ትችላላችሁ። 11 ኤክስ ፐር ሰከንድ ማለት ነው። እንደ ቮሊዩሙን ከፈለጋችሁ መጠቀም ትችላላችሁ። ካልፈለጋችሁ ደግሞ እንደዚህ ጋር ማጥፋት ትችላላችሁ። እዚህ ጋር ለሰ 4 አወር እናድርገውና ከዛ እዚህ ጋር ባይ እና ሴል የሚላል እዚህ ውስጥ ሎታችሁን ታስቀምጣላችሁ። ለሰ 12 ከዛ ለሰ አሁን እዚህ ጋር ባይ እንበል ማለት ፈለገን ራይት እዚህ ጋር ባያን ስቶፕ ሎሳችን እዚህ ጋር ነው እንበል። ስቶፕ ሎሳችን እንደዚህ ድራግ ማድረግ ቀላል ነው በጣም። ድራግ ቲፒያችን እዚህ ጋር ነው እንበል። ቲፒያችን ደግሞ እንደዚህ ድራግ እናደርጋለን ማለት ነው። ከዛ በኋላ እዚህ ጋር 100,000 ኮንት ባላንስ ያላችሁ እሱን አጠቃቀማችሁ እንደፈለጋችሁ ታደርጋላችሁ። ቀጥታ እንደዚህ ነው፣ ምንም የሚያስቸግር ነገር የለውም። ከዛ እዚህ ጋር ኦኬ ስትሉት ያስጨምርላችኋል። እዚህ ጋር ጀመረ። አሁን ፍጥነቱ አልጨምር ካለ መጨመር ትችላላችሁ። ፊት ነው በዋን አወር ማድረግ ወይም ይህን መሙላት ትችላላችሁ። አሁን ስቶፕ ሎስ ተነካለ። ሳይ እንደዚህ አሁን ደግሞ ሴል እንግባ። ተመሳሳይ ሴልን ብንገባ ቲፒያችን እንደዚህ እናወርደው። ቲፒያችን እዚህ ጋር ሴላችን እዚህ ጋር ቢሆን ራሳችሁ ድራግ እያደረጋችሁ ታንቀሳቀሱላላችሁ። እንዳናላይሱ ማለት ነው። የምትፈልጓቸው ቱሎች እንዳለ እዚህ ጋር አሉ። እዚህ ጋር እየገባችሁ ፌቨራይት ማድረግ ነው። ይችን ኮከብ ማስታረጉት ፌቨራይት ሆንላችኋል እዚህ ጋር ማለት ነው። የምትፈልጓቸውን ቱሎች ስለዚህ አሁን ሴል ያልነው ማርኬት ኢቭን ፓርሻል አሁን ለሰይ እዚህ ጋር አሁን እንደነገሩ ኪሳራ ላይ ነው፣ ግን ፓርሻል መዝጋት ትችላላችሁ። እንደዚህ ታደርጉትና አሁን ፖዚሽን ሎስም ሆነ ፕሮፊት 75%ቱን 50%ቱን ወይም 25 መቶ ደግሞ ሙሉውን ከፈለጋችሁ ማለት ነው። እንደዚህ ፓርሻል መዝጋት ትችላላችሁ። የአንድ ወር ዳታ ትሬድ ያስደርጋችኋል ማለት ነው።
ከስር ፒኤንኤል ሪሊዝድ የተደረገው 29,000 መጀመሪያ ከሰራው፣ አሁን ደግሞ አንሪሊዝዱ ደግሞ 21,000 ፕሮፊት ላይ ነን ማለት ነው። ከዚህ ውጭ አይፈጥንም። ኦኬ ሶ ፔድ ስላልሆነ ኦኬ ፍሪ ስለሆነ ምንም የሚያስቸግራችሁ ነገር የለም። ፔድ ነው። ፔድ ቢሆን ኖሮ የተለያዩ ነገሮችን በደንብ አክሰስ ማድረግ ትችሉ ነበረ። ብዙ የሚያስቸግራችሁ አልነበረም። ግን ፍሪ ስለሆነ ከአንድ ወር ዳታ በላይ አሁን እስኪ ጃንዋሪ ነበርና ጃንዋሪ 2 ላይ ነን ገና ሙሉን ለመጨረስ ሰዓት ስለሚፈጅ አይፈጥንም። አለቀ መሰለኝ። ኦኬ ጃንዋሪ 23 ፌብሩዋሪ አለቀ። የጃንዋሪ ዳታ አሁን እዚህ ጋር የጃንዋሪ ዳታ እንደዚህ የአንድ ወር አለቀ ማለት ነው። ዝም ብለን ስላሳለፍ ነው። ከየት ጀምሮ አሁን ዴይሊ ማርኬት ላይ ያለ ነው። ከፎር አወር ጀምሮ ስናየው ኦክቶበር፣ ኖቬምበር፣ ዲሴምበር ጃንዋሪ የቱ ጋር ጀመረ? ጃንዋሪ እዚህ አካባቢ ጀምሮ እዚህ ድረስ ማለት ነው። እስከ ፌብሩዋሪ አንድ ስኪል ድረስ ያለችው እቺ የጃንዋሪ ማርኬት ናት። ፎር አወር ስለሆነ ትንሽ ሊመስላችሁ ይችላል እንጂ ብዙ ነው። ይህን ያህል ትሬድ ካረጋችሁ በኋላ ያልቃል። ከዛ ምን ታረጋላችሁ? ትመለሳላችሁ። እዚህ ጋር ዊነር ሬታችሁን እዚህ ጋር ያሳያችኋል። የወሰዳችኋቸውን ትሬዶች ምን ያህል ባይ ምን ያህል ሴል እንዳላችሁ፣ ከዛ ምን ያህል ታይም ኢንቨስት እንዳደረጋችሁ። ይሄ ትንሽ አፕዴት አያደርግም ራሱ ዊነር ሬታችሁን ያሳያችኋል። ጀስት ከዛ ከስር እዚህ ጋር ሴሽን ይላል። ሁለት እንደዚህ አሁን ድጋሚ ትሬድ ማድረግ ስንፈልግ ኒው ሴሽን ብለን እንገባለን ማለት ነው። ከዛ ሁለት ሴሽን ትሬድ እንዳደረግን ያልቃል። ሌላ ቀን ትሬድ ማድረግ የምትችሉ ወዲያው ትሬድ ማድረግ ስትፈልጉ ያንን ሴቭ ያደረጋችሁትን የሆነ መንዝ የሆነ ወር ዳታ ያንን ዊነር ሬታችሁን የምፈልጉትን ነገር ጽፋችሁ በራሳችሁ ጆርናል ታደርጋላችሁ ማለት ነው። ከዛ ዲሊት ትሉትና ሁሌም ሁለት ሴሽን ትሬድ ያስደርጋችኋል እንደ አዲስ ማለት ነው። ዲስ ኢዝ ማይ ዩቲዩብ ቻናል ጋይስ። ፎሎወር ሰብስክራይብ ነው፣ ሰብስክራይብ አድርጉ። ይመቻችሁ። በሌላ ቪዲዮ እንመጣለን። ላይቭ እንገባለን ማታ 1 ሰዓት ላይ ቲክቶክ ላይ። እዛ ላይ ደግሞ ባክ ቴስት እናደርጋለን ማለት ነው ጋይስ።